እዚህ ጋር የ30 ሰከንድ ስለራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ነጻነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ዛሬ እንዴት ይውጣልኝ ወደ ውስጥ ያርግሽ የቀልለኝ ነበር ባካይ ናፍሽ ልደን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። እንግዲህ ቅድም እጅግ አሳዛኝ ሰበር መረጃ ተወዳጁ አርቲስት ነጻነት ወርቅነህ እንግዲህ በዛሬው ዕለት በድንገተኛ ህመም ዛሬ ህይወቱ ማለፉ እየተገለጸ ይገኛል። እንግዲህ በርካቶች ሀዘናቸውን እየገለጹ ይገኛሉ። ከሳምንታት በፊት በቲቪ ሾው በሚያቀርበው የቤተሰብ ጨዋታ ኢቢኤስ ላይ ታይቶ ደስተኛ የሚመስልና እንደተለመደው ጨዋታ አዋቂነቱን በፕሮግራሙ ለየት ባለ አቀራረቡ አስመልክቶን ነበረ። እንግዲህ በዛሬው ዕለት ህይወቱ ማለፉ የብዙዎችን አስደንግጧል። ብዙዎችም ሀዘናቸውን እየገለጹለት ይገኛሉ። እስካሁን የአሟሟቱ መንስኤ አልተገለጸም። እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ በርካታ ፊልሞችን ዳይሬክት አድርጓል። እንዲሁም ተሳትፎ በድንቅ ትወና አስመልክቶን ነበር። እንግዲህ በዛሬው ዕለት የተሰማው እጅግ አስደንጋጭ ዜና ነጻነት ወርቅነህ አድናቂዎች ዘንድ ክፉኛ አስደንግጧል። በዛው ላይ ደግሞ በጠቅላይ ሚኒስትር የሀዘን መግለጫቸውን ገልጿል ማለት ነው። የተለያዩ ታዋቂ ሰዎችም በአርቲስት ነጻነት ወርቅነህ ሀዘናቸውን እየገለጹ ይገኛል። እንግዲህ አርቲስት ነጻነት ወርቅነህ እጅግ ተወዳጅ የነበረና እጅግ ድንቅ ተጫዋች የነበረ ሰው እንደነበረ አርቲስት እንደነበረ ብዙዎች ይመሰክሩለታል። እንግዲህ በዛሬው ዕለት ህይወቱ ማለፉ ብዙዎችን አስደንግጧል። ነፍስ ይማር ለተወዳጁ አርቲስት ነጻነት ወርቅነህ። ለወዳጅ ለቤተሰብ መጽናናትን እንመኛለን።